ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር ሞትም አልፈራንም ወድቀናል ለሀገር። አፈር እየላስን አበቃን ለበርገር እኛ ቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። ያደመጣችሁት ግጥም ዮሳን ጌታሁንና ገላና ጋሮምሳ ለቴዲ አፍሮ ምላሽውን ብለው ማምሻውን ከለቀቁት ዘፈን የተወሰደ ነው። ቴዲ አፍሮ ኢትዮሪካ ብሎ ባወጣው አልበሙ በርካታ ማህበራዊና ፖለቲካዊ ይዘት ያላቸው ዘፈኖቹን አድርሶናል። በዚህ በኩል የኦሮሞ አክቲቪስቱ ጀዋር መሐመድ የቴዲን አልበም በጉጉት እየጠበቅኩ ነው ይላል። በዚህ በኩል ደግሞ በኦሮምኛ ዘፈን አቀንቃኞች ሬሳ አምላኪ እየተባለ ነው። የተለያዩ የመንግስት አካላትም መግለጫ ከማውጣት ጀምሮ የተለያዩ ክልከላዎች ሲያደርጉ ተስተውሏል። ማምሻውን በወጣው የዮሳንና ገላና ዘፈንም ቴዲ አፍሮ ያዞምባዬ ግን አይደለም የኔ ቢዘም እኮ ነው ማዘኔ ላለበት ዘፈኑ ምላሽ ዮሳን በአማርኛ ማሐረቡን ስጡት ያዞም ባይደል ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች ሀገሬ በማለት ዳስጣልና ያዞምባ ለሚለው ዘፈኑ በተሰማው መልኩ ምላሽ ሰጥቷል። ገላና ጋሮምሳ በኦሮምኛ አፋኒስተኮ አዳኒስተኮ አመንቲኒስተኮ ጀዳ የምትል ስንኝ ደጋግሞ ይላል። በግርድፉ ወደ አማርኛ ስናመጣው አንድ ሃይማኖት፣ አንድ ብሔር፣ አንድ ባህል ይላል። ይህ ግን መጨፍለቅ ነው እንጂ አንድነት አይደለም የምትል ይዘት ያላትን ስንኝ ያቀነቅናል። የቴዲ አልበም መውጣትና የነገላና የመልስ ምት ዘፈን ማውጣት የማህበራዊ ትስስር ገጹን ለሁለት ከፍሎታል። ከ380 ሺህ በላይ የፌስቡክ ተከታይ ያላት መሰረት ዳባ የ8 ቁጥር አቧዜ በማለት ጽፏን ጀምራ 8 ዓመት ጠብቆ ለህዝብ ድምጽ ለመሆን የመጣው ወይስ ለሽቀላ ነው? እንሰማለን እንፈርዳለን በማለት ትቀጥልና ቴዲ ሀገር የሞተበት የቴዲ ያለቅሳል ሲል የቁጭት ድምጽ አሰምቷል። እውነት ነው ሀገር ሞታለች። ግን የሞተችው ሀገር እርሱ በምናቡ ሳላትና ለሚናፍቃት የጥንቷ ኢትዮጵያ ናት። ያቺ በነገስታት መዋቅርና በፊውዳል ስርዓት ላይ ተገንብታ የነበረችው ኢትዮጵያ በ1966 ዓ.ም በህዝባዊ አብዮት ላትመለስ ተቀብራለች በማለት መሰረት ዳባ የነ ዮሳንን ሐሳብ ስትደግፍ፣ ጥላዬ ያሚ ደግሞ ኦሮሞ የተነካው በዳስጣይ ዘፈን አይደለም፣ ኦሮሞ የተወጋም ሆነ የተጎዳው በዳስጣይ ዜማ አይደለም። ባለፉት ጥቂት ዓመታት ንጹሃን ኦሮሞዎች በጅምላ ተጨፍጭፈዋል። ከህፃን እስከ አዋቂ በመከራ ክምር ተሰቃይተዋል፣ እየተሰቃዩም ነው። ከዚህ ህዝብ ወጣን ያሉ በ24 ሰዓት ለቴዲ አፍሮ ዘፈን መልስ የሰጡ ድምፃውያን ለዚህ ህዝብ ህመምና ስቃይ አይንም ጆሮም የላቸውም። የመንግስታቸው መነካት እንጂ የህዝባቸው መነካት አይገዳቸውም። የውልህ ህዝቤ ምስኪኑ በቴ ኡርጌሳን የፍጥኝ አስሮ የገደለው ቴዲ አይደለም። የከረዩ አባ ገዳዎችን በጅምላ የረሸናቸው ቴዲ አይደለም። የደንቢዶሎ አማኑኤልን የመሳሰሉ ታዳጊዎችን በአደባባይ አሰቃቂ በሆነ አውሬነት የገደለው ቴዲ አይደለም። ያምቦውን ጨምሮ በየከተማው ማፊያዎች አደራጅቶ ያሰቃየ ያስገረፈ ያንገላታ ቴዲ አይደለም። በሰላም ወጥቶ መግባት አዳጋጅ ያደረገብህ ቴዲ አይደለም። ዳስጣይ ዘፈንም አይደለም። ይህ ዘፈን ለህዝቡ ምኑም አይደለም። እውነተኛ የህዝብ ልጅ ነኝ የምትል ድምፃዊ መንግስት የተነካ ከማለት በፊት መጀመሪያ እስኪ ህዝብ የተነካ በል፣ የእርሱን ህመም ታመም አሊያም ዝም በል ንገሩኝ ባይሁላ በማለት ጥላዬ ያሚ መሰረት ዳባን ይከራከራታል። በነ ዮሳን ዘፈን ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ የምትል የግጥም ስንኝ በራሱ በአማርኛ ተጽፋ በዮሳን ጌታሁን ተቀንቅናለች። ወትሮም ሀገራችን ከዛሬያችን ይልቅ ትላንትናዋ ትውልዷን ያባላል። አንደኛው ትላንት ታሪኬ ነው ሲል፣ ሌላኛው ደግሞ ትላንትና ሲጨቆን ነበርና የትላንት ኢትዮጵያን ረስቼ ወደፊት መጓዝ ይሻለኛል በማለት ትላንትን አጥብቆ ይጠላል። ታሪኳ ወደፊትም ወደ ኋላም አላራምድ ብሎ ሰቅዞ ይዟታል። ቴዲ አፍሮ የት ጋር እንደሆን ይታየኛ ጥበብ መሰረቱ የኋላው ከሌለ የለም የፊቱ በማለት ለትላንትናዋ ኢትዮጵያ አጽንኦት ይሰጣል። በሌላ በኩል ደግሞ ትላንት የነበረችው ኢትዮጵያ የጥቂቶች ናት። አብዛኛው ኢትዮጵያዊ በሀገሩ ባዳ ሆኖ እንደ ባሪያ የኖረባት ናት። ዝም ብላችሁ ሬሳ አታምልኩ ወደፊት እንይላል። ተመልካቾቻችን የእናንተስ ሐሳብ ምንድነው? በኮሜንት ሐሳባችሁን አካፍሉን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።
ዮሳን ጌታውን በተለያዩ የኦሮምኛ ትግል ዘፈኖቹ እናውቀዋለን። ቋንቋውን በሚሰማውም በማይሰማውም ዘንድ የሚወደድና የሚጨፈርበት በርካታ ዘፈኖች አሉት። በቅርቡ ያወጣው ባለጊዜ የሚል ሙዚቃ አለው። ከለውጡ በኋላ የኦሮሞ ሕዝብ ባለጊዜ መባሉን በአንድ በኩል እያወገዘ በሌላ በኩል እኛ ዛሬ መተን ባለጊዜ የምንባል ሳንሆን ትላንትም የነበርን ነባሮች በአባቶቻችን መሬት ላይ ያለን ሕዝቦች ነን በማለት ሐሳቡን አስፍሯል። ባለጊዜ ጀቴኖዋም ቴጀሪ ነንጂባሬ የኦቶሌ በሪ ባለጊዜ ብለው ጠሩኝና እጠላለሁኝ ሆይ ማለቱ ነው። ቴዲ አፍሮን የሚያደንቁ ቴዲ ስለ አንድነት ስለ ፍቅር ከመስበኩ ውጪ ምን አደረገ? ያልፈለጋችሁት አንድነቱን ነው ወይ በማለት ደማቸው እየፈላ ይከራከሩለታል። የሚነቅፉት ደግሞ አይ ቴዲ የሚያቀነቅነው በኢትዮጵያዊነት ስም የተጨፈለቀች ኢትዮጵያንና የአንድን ብሔር ማንነት የምታጎላ ባህሏም ወጓም የአንድ ብሔር የሆነ ወገቧ ችቦ የማይሞላን ኢትዮጵያን ነው። የሚያሞግሳቸው ነገስታትም አንድን ብሔር የሚወክሉ ሌላውን ብሔር ሲወጉና ሲያዋርዱ የኖሩ ናቸው እያሉ ይወቅሱታል። ኢትዮሪካ የሚለው አልበሙ ላይ ዳስጣል ሲል በሰየመው ትራኳን ዘፈን በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ብሎ ህዝቡን ጨፍልቆ ከሚናገር ፖለቲካና ፖለቲከኞችን ነጥሎ ቢተች ይሻለው ነበር የሚሉም አልጠፉም። እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሙታለች። ይህች ዮሳን ጌታውን ያንጎራጎራት ስንኝ አንድ ኢትዮጵያ በሚል ስም ማንነታችንን መጨፍለቅ የለባችሁም ብለው ለሚያምኑ ሁሉ የተቋጠረች ትመስላለች። ወይድ አንተ አትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ይላል ቴዲ ደግሞ የትላንትና ኢትዮጵያ እንዲናት ተው እንዲያናት ብለው ለሚተነትኑት ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። ቴዲ አፍሮ የአዲስ አበባ ልጅ ነው። መውጫ መግቢያዋን ያውቃታል። እንደሌላው የከተማዋ ተወላጅ ከካሳንቺስ ከፒያሳና ከሌሎች ታዋቂ የከተማዋ ሰፈሮች ተነስተው ራቅ ወዳሉ ሰፈሮች መሄዳቸው ያስከፋዋል። ይህንንም ቁጭቱን ከውሃ ጠጥቶ እንዳደገ ተወላጅ በጥበቡ ተንፍሶላታል። የከተማዋን ልማት ደግፈው የህብረተሰቡ መፈናቀል ለልማት እስከሆነ ድረስ ችግር የለውም የሚል ሀሳብ ያላቸው ሰዎች ደግሞ ታዲያ ሰው እንዳይፈናቀል ተብሎ ከተማዋ በዛጉ ቆርቆሮች ታጥራ መኖር አለባት ወይ እያሉ ይሞግታሉ። የቴዲ አፍሮ አልበም መልቀቅ የሀገሪቱን ፖለቲካ ሲያነቃንቅ ይህ የመጀመሪያው አይደለም። ያስተሰርያል ብሎ ዘፍኖ ከህወሓት ጋር ተናንቋል። ጥቁር ሰው አልበምንም ለቆ ልክ እንዳሁኑ የመልስ ምት የሆኑ ዘፈኖች በቀመር ዩሱፍና ሹክሪ ጀማል በመሳሰሉ ዘፋኞች ተዘፍኗል። በዓለም አቀፍ ደረጃ በተደማጭነት ቀዳሚ ለመሆን የበቃው ኢትዮጵያ አልበሙም ስልቻ ቀልቀሎ ስልቻ ጉራ ብቻ ቦታ ቢለዋወጥ ወጥ ላይ ጥም ጉልቻ ብሎ ያስቀየማቸው ፖለቲከኞች ነበሩ። እንደተለመደው አሁንም ኢትዮሪካ በሚለው አልበሙ ከጠቅላይ ሚኒስትሩ ጀምሮ በተለያዩ የፖለቲካ ስፍራ ያሉትን እንደነ ፈዲላ አብያ የመሳሰሉት ምላሽ እንዲሰጡ አስገድዷል። ምንም እንኳን ይፋዊ ስልጣን ባይኖረውም የመንግስት ቀኝ እጅ ነው የሚባልለት ናትናኤል መኮንንም ከመናገር አልተቆጠበም። በፖለቲካው ሞክረ አልሳካ ሲል ቴዲ አፍሮ የሆነ ነገር ባለልኝ ብለ ተስፋ ታደርጋለህ። በጦርነትና በሐሰት ፕሮፓጋንዳ አልሆነ ያለ ፖለቲካ አንድ ሀገሩ ላይ ልጆቹን በሰላም የሚያሳድግ አርቲስት ላይ ተንጠልጥለ ልትሻገር ትፍጨረጨራለህ። ቴዲም የዋዛ አይደለም። ሀገሬ ሙሽራዬ ነች ብሎ ፋይሉን ዘጋው። እንደው ምን ተሻለ ወንድም አለም። ከሁሉም በላይ ያሳቀኝ ጀዋር መሐመድ ነው። ጃዌ የቴዲን ዘፈን በናፍቆት እየጠበቅኩ ነው አላለም። ዶክተር አብይ የአፄ ኃይለሥላሴን ሐውልት ለምን ቤተ መንግስት ሰራ ብሎና አዳማ ላይ ኮንሰርት እንዳያደርግ ቦይኮት በማለት ሲቃውጠው የነበረ ሰውዬ በቴዲ ፍቅር ወደቀ። አጃኢብ እኮ ነው። ሐሳዊው ኢትዮጵያዊም ሆነ ግብዙ ኢትዮጵያዊ እንደ ምጽአት ቀን ቴዲ አፍሮን ሲጠባበቅ ስታይ ከምሳቅ ውጪ ምን ትላለ? ጠቅላይ ሚኒስትር ዶክተር አብዮይ ስንቱን እርቃን ሜዳ ላይ አሰጡት። አረ እርሶስ ይችላሉ ጉድናይት ኢትዮጵያ በማለት ትዝብቴ ነው ያለውን በፌስቡክ ገጹ ለጥፏል። ከቴዲ አፍሮ ጋር እንደ ጠላት የሚያስተያዩቸው ታላቁ የኦሮምኛ ዘፋኝ ሃጫሉ ሁንዴሳ በአንድ ወቅት ቴዲ ለሙዚቃ የተሰጠ ሙዚቃን የሚያከብር ሰው ነው ሲል መስክሮለታል። ነፍሱን ይማረውና በሚሰራቸው ሙዚቃዎች በወኔውና በግጥም ይዘቶቹ የሚደነቀው ሃጫሉ ከቴዲ አፍሮ ጋር ይሰራ እንደሆን ሲጠየቅ ዘፍነንም እናውቃለን፣ ሐሳቤን እስካልተቃወመኝ ድረስ አብሬው እዘፍናለሁ በማለትም ለመከፋፈል የሚሞክሩ አካላትን አፋት ይዟል። ሃጫሉ እንግዲህ ስለ ቴዲ ያለው አመለካከት ይሄ ነው። በሌላ ቃለ መጠይቁ ላይ ሙዚቃ ህይወቴ የሚለው ዘፈኑን እንደሚወድለት ተናግሮ ያውቃል። ቴዲ አፍሮ ስለ ሃጫሉ ያነሳበትን አጋጣሚ ባናስታውስም ህልፈቱ በተሰማ ሰዓት ልባዊ ሐዘኑን ገልጿል። እነዚህ ሁለት ድምፃውያን የአገሪቷ ፖለቲካ ላይ ዳንኪራ ረግጠው ማርሽ መቀየር የቻሉ ናቸው። የቴዲ አፍሮ ያስተሰርያል ዘፈኑ የ97ቱ ምርጫ ሳውንድ ትራክ ወይንም ማጀቢያ ሙዚቃ ተደርጎ ሲቆጠር
የሃጫሉ ማለንጅራና ጌረርሳዎቹ ከለውጡ መሪ ግንባር ቀደም ተደርጎ ለሚቆጠረው የቄሮ ትግል እንደ ማጀቢያ ሙዚቃነት አገልግለዋል። የህዝብን ቁስል ለማከክ ሙዚቃን ጥፍር አድርገው ተጠቅመውባታል። ስማቸው ከመንግስታት አፍና አእምሮ ውስጥ አይጠፋም። ሁለቱም አስፈሪውን ህወሓት አፍንጫው ስር ሆነው ተሟግተውታል። አሜሪካ ላይ ቁጭ ብለው አላቅራሩም። ቴዲ አፍሮ ምን ይዤ ልመለስ ወደ እናቴ ቤትና አልሄድ አለ እግሬ አልሄድ አለ እያለ ከስደት ለመመለስ የማትመቸውን ሀገራችንን ሲገልጻት፣ ሃጫሉ ብየ ኦርማ ደቁን ነመን ዲቡ ገሉን ነመ ዲባ በግርድፉ የሰው ሀገር መሄድ ሳይሆን መመለሱ ነው የሚከብደው እያለ ዞሮ ለማየት አለመድላቷ ላይ ተቀኝቶባታል። ላመኑበት ሀሳብ በላቀ የጥበብ ደረጃ ሀሳባቸውን አደራጅተው እንቁ የህዝብ ልጆች መሆንም ችለዋል። አዳም ባኔ ናፍኑ ያጂጋኮ ሲመሌስ ኤኙና ቤካ ጉባኮ ከንደር ቤሰመ ኢሲሲቲን ካሱ ነቲን ካሲኒ ዋን የሮን ሲጎቴ ሰያዴ ሰሙኝ ጋቢኒ ዋምቦኒ ገውክሴ ገነቱ ጂግሳም ተለያይተን አንቀርም ያላንቺስ ቃጠሎዬን ማን ያውቅልኛል ብቻ ያለፈውን አሁን አታንሺው አላነሳብሽም ጊዜ ያደረገንን አይተሽ ጭንቅላትሽን አታሳምሚ በጋ ያደረቀውን ክረምት ያለመልመዋል የምትል ፍቺ ያላት ስንኝ በጃምቦ ጆቴ በልባ ዘፈን ውስጥ ተቀኝታለች። እዚህ ድረስ ካደመጣችሁን ሀሳብ አስተያየቶቻችሁን አድርሱን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሁላችንም የሚበጅ መልካም ዘመን ፈጣሪ ያምጣልን። አበቃን። ቸር ያቆየን።